በመጀመሪያው የነበረውን ስለ ሕይወት ቃል የምንነግራችሁ ነው። ይህንም ሰምተነዋል፣ በዓይኖቻችንም አይተነዋል፣ ተመልክተነዋልም፣ እጆቻችንም ዳሰውታል። ሕይወትም ተገለጠ አይተንማል፣ እንመሰክርማለን። በአብ ዘንድ የነበረው ለእኛም የተገለጠው የዘላለምን ሕይወትና ወራላችሁ ማለም። እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነው ለእናንተ ደግሞ እናወራላችሁ ማለም። ኅብረታችን ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁም እንዲፈጸም ይህን እንጽፍላችኋለን። ከእርሱ የሰማናት ለእናንተ የምናወራላችሁ መለከት እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም የምትል ይህች ናት። ከእርሱ ጋር ኅብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከዓመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። ልጆቼ ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ተበቀለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተስሪያ ነው፣ ለኃጢአታችንም ብቻ አይደለም፣ ነገር ግን ለዓለሙ ሁሉ ኃጢአት እንጂ። ትእዛዙንም ብንጠብቅ በዚህ እንዳወቅነው እናውቃለን። አውቄዋለሁ የሚል ትእዛዙንም የማይጠብቅ ሐሰተኛ ነው፣ እውነትም በእርሱ ውስጥ የለም። ቃሉን ግን የሚጠብቅ ሁሉ በእርሱ የእግዚአብሔር ፍቅር
ራሱ ደግሞ እንዲሁ ሊመላለስ ይገባዋል። ወዳጆቹ ከመጀመሪያ የነበረችባችሁ አሮጌይቱ ትእዛዝ እንጂ አዲስ ትእዛዝን አልጽፍላችሁ። አሮጌይቱ ትእዛዝ የሰማችሁት ቃል ናት፣ ዳግመኛ አዲስ ትእዛዝን እጽፍላችኋለሁ። ይህም በእርሱና በእናንተ ዘንድ እውነት ነው። ጨለማው ያልፋልና እውነተኛው ብርሃን አሁንም ይበራል። በብርሃን አለው የሚል ወንድሙንም የሚጠላ እስካሁን በጨለማ አለ። ወንድሙን የሚወድ በብርሃን ይኖራል፣ ማሰናከያም የለበትም። ወንድሙን የሚጠላ ግን በጨለማ አለ፣ በጨለማም ይመላለሳል፣ የሚሄድበትንም አያውቅም። ጨለማው ዓይኖቹን አሳውሮታልና። ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርቆላችኋልና እጽፍላችኋለሁ። አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። ጎበዞች ሆይ ክፉን አሸንፋችኋልና እጽፍላችኋለሁ። ሕፃናት ሆይ አባትን አውቃችኋልና እጽፍላችኋለሁ። አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና ጻፍሁላችሁ። ጎበዞች ሆይ ብርቱዎች ስለሆናችሁ የእግዚአብሔርም ቃል በእናንተ ስለሚኖር ክፉውንም ስላሸነፋችሁ ጻፍሁላችሁ። ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብም መመካት ከአባት ያይደለ፣ ነገር ግን ከዓለም ስለሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙ ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን። ስለዚህ ምክንያት ዓለም እርሱን ስላላወቀው እኛን አያውቀንም። ወላጆች ሆይ አሁን የእግዚአብሔር ልጆች ነን። ምን እንደምንሆንም ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለንና እርሱን እንድንመስል እናውቃለን። በእርሱም ይህን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል። ኃጢአትን የሚያደርግ ሁሉ ዓመትን ደግሞ ያደርጋል። ኃጢአትም ዓመት ነው። እርሱ ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ። በእርሱም ኃጢአት የለም። በእርሱ የሚኖር ሁሉ ኃጢአትን አያደርግም። ኃጢአትን የሚያደርግ ሁሉ አላየውም፣ አላወቀውም። ልጆች ሆይ ማንም አያስታችሁ፣ እርሱ ጻድቅ
ነው ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና ስለዚህ የዲያብሎስን ሥራ እንዲያፈርስ እግዚአብሔር ልጅ ተገለጠ ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም ዘሩ እርሱ ይኖራልና ከእግዚአብሔርም ተወልዷልና ኃጢአትን ያደርግ አይችልም የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የታወቁ ናቸው ጽድቅን የማያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም ከመጀመሪያ የሰማች ሕይወት መልእክት እርስ በርሳችን እንዋደድ የምትል ልጅ ናትና ከክፉ እንደነበረ ወንድሙንም እንደገደለ እንደ ቃየል አይደለም ስለምንስ ገደለው የገዛ ሥራው ክፉ የወንድሙ ሥራ ጽድቅ ስለነበረ ነው ወንድሞች ሆይ ዓለም ቢጠላችሁ አትደነቁ እኛም ወንድሞችን ስለምንወድ ከሞት ወደ ሕይወት እንደተሻገርን እናውቃለን ወንድሙ የማይወድ በሞት ይኖራል ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው ነፍሰ ገዳይ ነው የሆነ ሁሉ የዘላለም ሕይወት እርሱ እንዳይኖር ታውቃላችሁ እርሱ ስለ እኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል እኛም ስለ ወንድሞቻችን ነፍሳችንን አሳልፈን ልንሰጥ ይገባልና ነገር ግን የዚህ ዓለም ገንዘብ ያለው ወንድሙ ተቸግሮ እያየ ርኅራኄ የሚዘጋበት ማንም ቢሆን የእግዚአብሔር ፍቅር በእርሱ እንዴት ይኖራል ልጆቼ ሆይ በሥራና በእውነት እንጂ በቃልና በአንደበት አንዋደድ ልባችን ባይፈርድብን እግዚአብሔር ዘንድ ድፍረት አለን ትእዛዙን የምንጠብቅና በፊቱ ደስ የሚያሰኘው የምናደርግ ስለሆንን የምንለምነው ሁሉ ከእርሱ እናገኛለን ትእዛዙ ይህች ናት በልጁ በኢየሱስ ክርስቶስ እናምን ዘንድ ትእዛዝንም እንደሰጠን እርስ በርሳችን እንዋደድ ዘንድ ትእዛዙንም የሚጠብቅ በእርሱ ይኖራል እርሱም ይኖርበታል በዚህም በእኛ እንዲኖር ከሰጠን ከመንፈሱ እናውቃለን ወዳጆች ሆይ መናፍስት ሁሉ ከእግዚአብሔር እንደሆኑ መርምሩ እንጂ ለመንፈስ ሁሉ አትመኑ ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና የእግዚአብሔርን መንፈስ በዚህ ታውቃላችሁ ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም ይህም የክርስቶስ ተቃዋሚው መንፈስ ነው ይህም እንደሚመጣ ሰምታችኋል አሁንም እንኳ በዓለም አለ ልጆች ሆይ እናንተ
የእግዚአብሔር ናችሁ አሸንፋችኋቸውማል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና። እነርሱ ከዓለም ናቸው፣ ስለዚህ ከዓለም የሆነውን ይናገራሉ፣ ዓለሙም ይሰማቸዋል። እኛ ከእግዚአብሔር ነን፣ እግዚአብሔርም የሚያውቅ ይሰማናል። ከእግዚአብሔር ያልሆነ አይሰማንም፣ የእውነትን መንፈስና የስህተትን መንፈስ በዚህ እናውቃለን። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆንን የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። በእርሱ በኩል በሕይወት ትኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። በእኛ ዘንድ ያለው የእግዚአብሔር ፍቅር በዚህ ታወቀ፣ ፍቅርም በዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተስሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድን ነው አይደለም። ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደን እኛ ደግሞ እርስ በርሳችን ልንዋደድ ይገባናል። እግዚአብሔርን ከቶ ማንም አላየውም። እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ሆነዋል። ከመንፈሱ ስለሰጠን በእርሱ እንድንኖር እርሱም በእኛ እንዲኖር በዚህ እናውቃለን። እኛም አይተናል፣ ልጁ ዓለም መድኃኒት ሊሆን እንደላከው እንመሰክራለን። ኢየሱስ የእግዚአብሔር ልጅ እንደሆነ በሚታመን ሁሉ እግዚአብሔር በእርሱ ይኖራል፣ እርሱም በእግዚአብሔር ይኖራል። እኛም እግዚአብሔር ለእኛ ያለውን ፍቅር አውቀናል፣ አምነንማል። እግዚአብሔር ፍቅር ነው፣ በፍቅርም የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። በዚህ ዓለም እንደ እርሱ ስለሆነ በፍርድ ቀን ድፍረት ይሆንም ዘንድ ፍቅር በዚህ በእኛ ተፈጽሟል። በፍቅር ፍርሃት የለም፣ ፍጹም ፍቅር ግን ፍርሃትን አምጥቶ ይጥላል። ፍርሃት ቅጣት አለውና የሚፈራም ሰው ፍቅሩ ፍጹም አይደለም። እርሱ አስቀድሞ ወዶናልና እኛ እንወደዋለን። ማንም እግዚአብሔር እወዳለሁ እያለው ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርም ሊወደው እንዴት ይችላል? እግዚአብሔርም እንዲወድ ወንድሙን ደግሞ እንዲወድ የትእዛዝ ከእርሱ አለችን። ኢየሱስ ክርስቶስ እንደሆነ የሚያምን ሁሉ ከእግዚአብሔር ተወልዷል። ወላጁንም የሚወድ ሁሉ ከእርሱ የተወለደው ደግሞ ይወዳል። እግዚአብሔርን ስንወድ ትእዛዛቱንም ስናደርግ የእግዚአብሔርን ልጆች እንድንወድ በዚህ እናውቃለን። ትእዛዛቱን ልንጠብቅ የእግዚአብሔር ፍቅር ነውና
ክርስቶስ ነው። በውሃና በደም እንጂ በውሃ ብቻ አይደለም። መንፈስም እውነት ስለሆነ የሚመሰክረው መንፈስ ነው። የሚመሰክሩት መንፈሱና ውሃው ደሙም ሦስት ናቸውና ሦስቱም በአንድ ይስማማሉ። የሰው ምስክር ብንቀበል የእግዚአብሔር ምስክር ከእርሱ ይልቅ ይበልጣል። ስለ ልጁ የመሰከረው የእግዚአብሔር ምስክር ይህ ነውና በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረውን ምስክር ስላላመነ ሐሰተኛ አድርጎታል። ምስክሩም ይህ ነው፣ እግዚአብሔር የዘላለምን ሕይወት ሰጠን፣ ይህም ሕይወት በልጁ ዘንድ አለ። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ። በእርሱ ዘንድ ያለ ድፍረት ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። የምንለምነውንም ሁሉ እንዲሰማን ብናውቅ ከእርሱ የለመነውን ልመና እንደተቀበልን እናውቃለን። ማንም ወንድሙን ለሞት የማይገባውን ኃጢአት ሲያደርግ ቢያየው ይለምናል። ለሞትም የማይገባውን ኃጢአት ላደረጉት ሕይወትን ይሰጥለታል። ለሞት የሚገባ ኃጢአት አለ፣ ስለዚያ እንዲለምን አለልን። አመፃ ሁሉ ኃጢአት ነው፣ ለሞትም የማይገባ ኃጢአት አለ። ከእግዚአብሔር የተወለደ ሁሉ ኃጢአት